እንዳይራቡ ደግሞ እንዳይቸገሩ ደግሞ እንዳይለቅሱ ማድረግ መቻል አለብሽ። እንዴ እሱ በደንብ አውቃለሁ እና ካንቺው ስለማይበልጥብኝ ነው እዚህ ድረስ የመጣሁት። ምንድነው የምትዘላብደው? አልሰማሽኝም እንዴ? ካንቺው ስለማይበልጥብኝ ድረስ የመጣሁት። የኔ ቆንጆ ቢያንስ ለትንሽ ጊዜም ቢሆን ጊዜ መግዣ ይሆነኛል። በባሏ በዳዊት ላይ እያፈዘችና እየቀለደች የምትገኘው ሮዚ ዛሬ ላይ እንግዲህ ሴራዋ ሁሉ ተጋልጦባታል። ባንተሮም ሁሉንም ነገር ያለውን ነገር ሙሉ በሙሉ ለዳዊት ነግሮታል። ይህንም ተጋለጠብኝ ምን ላድርግ በማለት ሮዚ ወደ እናቷ ደውላ አማክራ ነበረ። ነገር ግን ዳዊት ወደ ቤት በመጣ ሰዓት ሽጉጥ ግንባሯ ላይ ደቅኖ ነበረ ሊገላት የነበረው። ባረገዝኩት ልጄ ብላ ብትድንም ነገር ግን አልጨረስንም፣ ገና ብዙ ይቀረናል በማለት መልሶላታል። ዳዊትም ሚስቴን ልፈታ እፈልጋለሁ በማለት ጠበቃ እያናገረ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ላይክ፣ ሼር በማድረግ አበረታቱኝ። ቪዲዮውን ስትጀምሩ ላይክ አድርጉ። ዛሬ ደግሞ ትንሿ ሙሽራ የሚለውን ድራማ ይዤላችሁ መጥቻለሁ። ድራማው እንግዲህ በቅርብ ቀን ብዙ ተወዳጅነትን አግኝቷል። ዛሬም ደግሞ ክፍል 33ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። በሚስቱ ጸባይ እንግዲህ ግራ የተጋባው ዳዊት ባንተሮን ወደ ውጪ በማግኘት የፈለገውን ጥያቄ ሊጠይቀው ችሏል። ይህም ደግሞ ከሮዚ ጋር የእውነት የአንድ እናትና አባት ልጅ እህትና ወንድም ናችሁ ወይንስ አይደላችሁም በማለት ጠይቆት ነበረ። ባንተሮም እንግዲህ እጅግ በመፍራትና በመንቀጥቀጥ ሽጉጡን ካየ በኋላ አይደለንም የድሮ ባሏ ነኝ በማለት ተናግሯል። እውነት ነው አንተ የድሮ ባሏ ነው ሆይ በማለት ዳዊት ድጋሚ ጠይቆት ነበረ። አዎ የድሮ ባሏ ነኝ በማለት ይነግረዋል። አንተና እሷ እንደዚህ በእኔ ህይወት ላይ ስትጫወቱማ ቁጭ ብዬ አልያችሁም፣ እስካሁን ታግሻችኋለሁ። ይህ ነገር ግን ውሸት ይሁንና እገልሃለሁ አለቅም በማለት ይነግረዋል። ባንተሮም እንግዲህ እውነት ቢሆንስ በማለትም ጠይቆት ነበረ። እውነት ቢሆን ራሱ እገልሃለሁ በማለት ነው የተናገረው። ዳዊትም በዚህ ተበሳጭተው ወደ ቤት ሄዶ ነበረ። እንግዲህ ተጥፋቷና ተስተቷ የማትማረው ሮዚ ዳግም ደግሞ የባንተሮን ጓደኛ አምሮን እንዲሁም ደግሞ የኔ ፍቅር እያለች ወደ ቤት አምጥተዋለች። ቤትን በመምጣት እንግዲህ በር ሲያንኳኳ እሷ ነበረች የከፈተችለት። የኔ ፍቅር እንዴት ነሽ በማለት ነበር እንግዲህ የነገራት። ያው ያለውን ነገር ካወሩ በኋላ ለምን እዚህ መጣ በማለት ትነግረዋለች። እንግዲህ አምሮም አንቺ ናፍቀሽኝ አንቺን ላይ ነው የመጣሁት፣ አንቺን ለማየትና አንቺን ለማግኘት ምንም ነገር አይጋርደኝም በማለት ይነግራታል። ዳዊት አሁን ተናዶ እየመጣ ስለሆነ ከዚህ መሄድ አለብሽ በማለት ነው እየነገራት። ሮዚም የት ልሄድ አባቴ ጋር እናቴ ጋር ልሄድ ይሆን እንዴ በማለት ብነግረውም በቃ ከዚህ መሄድ አለብሽ እያሉ በሚያወሩበት ሰዓት ዳዊት እሳት ጎርሶ ከውጪ ይመጣል። በሩን እንግዲህ ሊከፍት ሲዘጋጅ አምሮና ሮዚ እየተሯሯጡ ሮዝም ወደ ቤት እሱም ደግሞ ይደበቃል። ልክ ነይ አንቺ ሮዚ የት ነሽ በማለት እንግዲህ ዳዊት ንዴቱን መቆጣጠር አቅቶት ወደ ቤት እየተንደረደረ ሲገባ አምሮ በሩን ከፍቶ አምልጦ ነበረ። ነገር ግን አምሮ መንገድ ላይ የገጠመው ነገር እጅግ በጣም ከባድ ነበረ። ባንተሮ ጓደኛውን ስለከዳው ዛሬ ላይ ባንተሮ መንገድ በመጠበቅ አምሮን ደብድቦ ጥሎታል። ዳዊትም ወደ ቤት በመግባት እንግዲህ ችነሽ ወይ በሌላይ የምትቀልጁ ምንድነው ያደረግሽው በማለት እንግዲህ ጉሮሯን አንቆ እገልሻለሁ፣ እውነቱን ተናገሪ፣ አንቺ ነሽ ወይ በኔ ላይ የምትቀልጁ በማለት እንግዲህ መሳሪያ ይዞ ሽጉጥ ደቅኖባት ሲያስፈራራትና እንዲሁም ደግሞ እጅግ በጣም ስለተናደደ ሊመታት እያሰበ ነበረ። ነገር ግን በመፈራገጥ ወደ ቤት ትገባለች። ቤትን በመግባት እንግዲህ ያው ከገደለኝም ይግደለኝ በሚል ሰበብ አንተ እኮ እጅህን እኔ ላይ አነሳህ እኮ አንተ ልትገለኝ እኔን በማለት እኔንም ልጅህንም ልትገለን
ጨክና ልትገለን በላ ተኩስ እያለች እንግዲህ እየተፈታተነችው ነበረ። እሱ ግን አንገቷን በኃይል ስለያዛት አልጋ ላይ ወርውሯታል። እሷም እንግዲህ እዛ ላይ አልጋ ላይ ሆና መልስም ሳትሰጥ እዛው ተደፍታ ነበረ እየቀረችው። እንግዲህ ወደ ውጪ ይወጣል ዳዊትም። ሮዚም እንግዲህ ሄዷል ብላ ወደ ሳሎን መጣ ቁጭ ብላ እያለቀሰች ነበር። በዛም ባን ሉሊት ትመጣለች። ሉሊትም ምንድነው ምን ተፈጥሮ ነው በማለት ትነግራታለች። ደስ አለሽ አሁን ተደሰትሽ በማለት ሮዛ ትናገራለች። ሉሊት ግን አረኔ በሰው ውድቀት አልደሰትም ብትላትም እኔ ወደቅሽ እያልሽ ነው አሳያቸዋለሁ ሁላችሁም የእጃችሁን ዋጋ ታገኛላችሁ በማለት እንግዲህ ተናግራለች። በዛ መሀል ቆይ ምን ተፈጥሮ ነው በማለት ስትጠይቃት ዳዊት ወንድሜ የምትይው ይኸው ሽጉጥ እኔና ልጁ ላይ ደቀነብን እኮ ሊመታን እኮ ነበር በማለት ትነግራታለች። አረ ዳዊት ወንድሜማ እንደዚህ በፍጹም አያደርግም በማለት ልትከራከር ብትሞክርም ጭራ እየተከራከርሽልን ነው አያደርግም አይደለም እኔ ነኝ ማለት ታመነው እያለች እንግዲህ ሮዛም እየመለሰችላት ነበረ። በኋላም እንግዲህ የዳዊት ነገር እጅግ ስላስፈራት ለእናቷ ደውላ ነበረ። ለእናቷም በመደወል እንግዲህ ሽጉጥ ደቅኖ እኮ ነው ያስፈራራኝ እናቴ ምን እንደማድረግ አላቅም ሳይነቃብን አልቀረም በቃ ሌላ አማላቅ ሰው ነው የሆነብኝ በማለት ትነግራታለች። እኔ ያለሁማ ምንም ነገር አያደርግሽም አይዞሽ አትፍሪ በማለት እናቷም የልብ ልብ ሰጥታታለች። ልብሷንም በማዘጋጀት እንግዲህ ወደ ውጭ ልትሄድ አስባ ነበረ። በምትወጣበትም ሰዓት እንግዲህ ዳዊትና ሉሊት እያወሩ ነበር። የእውነት አንተ ሽጉጥ ደቅነባት ነው የምታወራው እውነት ነው ወይ በማለት ሉሊት ጠይቃው ነበረ። ዳዊትም አዎ እኔ እኮ እንደደቀንኩት ለምን እጅ እንዲራራ አላቅም በማለት ይነግራታል። እንዴት እንደዛ ታደርጋለህ ብትናደድም እኮ እንዴትን በዚህ መልኩ አይደለም መግለጽ የነበረብህ በማለት ሉሊትም እየተቆጣችው ባለበት ሰዓት ሮዚ ሻንጣዋን ይዛ ለመሄድ ትመጣለች። የልትሄጂ ነው በማለት ይጠይቃታል። ሂጂ ግቢ እንጂ እኔ አወራታለሁ በማለት እንግዲህ አሁን ግቢ ካንቺ ጋር ገና ብዙ ያልጨረስኩት ነገር አለ እንደዚህማ አድርገሽ በከንቱ አለቅሽም በማለት እንግዲህ ልትሄድ የነበረውን ወደ ቤት መልሷታል። ዳዊትም ወደ ጠበቃ ጋር በመደወል እንግዲህ ፍቺ ይፈልጋለሁ በማለት አናግሮ ነበረ። እንግዲህ ሊፈታት ነው ማለት ነው። ምናልባትም አይታወቅም ያረገዘችው ራሱ ከሱ ላይ ሆን ይችላል። ነገር ግን በልጇ ልታሳብብ ትችላለች። ያም ደግሞ ያው ወደፊት እንግዲህ ልጁ ሲወለድ በምርመራ ነው የሚሆነው እንጂ አሁን ላይ ምናልባትም የሱ ልጅም ላይሆን ይችላል። ባለጌ ስለሆነች ማለት ነው እሷ። ባንተሮና አምሮ እንግዲህ ጓደኛሞች ናቸው። ባንተሮ ካፌ ቁጭ ባለበት ሰዓት እንግዲህ አምሮም በጋዜጣ ፊቱን ሸፍኖ እዛው አጠገቡ ነበረ። አይቶኛን አላየኝም እየተባባሉ ሁለቱም በተቀመጡበት ሰዓት እንግዲህ ባንተሮ እኔ ማን እንደሆንኩኝ ስለማታውቅ ነው በማለት አጠገቡ ፊት ለፊቱ ባለው ወንበር ላይ ተቀምጦ ሊያወራው ፈልጓን። አይዞህ አትደንግጥ፣ ለምን ትደነግጣለህ? አንተ ስቴት ኃላፊ አግዳሚዋን የምታይዘው ዛሬ ጋዜጣ እያነበብኩ ነው ልትለይ ነው በማለት ይናገረዋል። አይ ጋዜጣ እኮ እያነበብኩ ነው በማለት ቢለውም እኔ እናንተ ቃል ነበረን አይደል? አዎ ነበረን እና ቃሌን በልተሃል። ስለዚህ አሁን እየሰጠሁን ብር በሙሉ እንድታመጣ በማለት እንግዲህ ማስጠንቀቂያ ሰጥቶታል። በሌላ በኩል ደግሞ ሮዚ አሁንም በድጋሚ እናቷ ደውላላት ነበረ። እናቷም ሁሉንም ነገር አጽድተነዋል ተማጋን ጨዋታ እንደጀመረ አያውቅም፣ ስለዚህ አይዞሽ አትስኪ በማለት ነው የነገረቻት። እንግዲህ ስልክ ከእናቷ ጋር ስታወራ ዳዊት እየሰማት ነበረ። ከኋላም እንግዲህ ሊመጣባት ችሏል። ምን ሊፈጠር ይችላል? በቀጣይ ቪዲዮ አብረን የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም ነው የማመሰግነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።